ሰላምና ጤና ለዩቲዩብ ቻናል ቤተሰቦች ሁኑ እያልኩኝ የዛሬውን ፕሮግራም አቀርባለሁ። እንግዲህ በዛሬው ፕሮግራም ላይ ብዙ ወንድሞች ይማሩበታል ብዬ ያሰብኩትን ነገር ነው ይዤላችሁ የመጣሁት ማለት ነው። ምክንያቱም ብዙ ጊዜ ብዙ ሰዎች ፎከስ አድርገው የሚሰጡት በዓለማችን ላይ ማለት ነው ብዙ ሰዎች ፎከስ የሚያደርጉት ወሲባዊ በሆነ መንገድና በወሲብ ያላቸውን ፐርፎርማንስ መጨመር ለነሱ በጣም ትልቅ ኢሹ ሆኖ ስለሚታይ እናም ደግሞ ብዙ የሳይኮሎጂ ጉዳቶች እንዳሉበትና ሌሎችም ጉዳቶች እንደሚፈጥርባቸው በጣም እንደሚያስጨንቃቸውና በትዳር ዙሪያ ወይም ደግሞ በፍቅራቸው ዙሪያ ያለው ነገር ብዙ ጊዜ ብዙ ወንዶች የሚያሳስባቸው ነገር ስለሆነ እናም ደግሞ በተጨማሪ በቴሌግራም በውስጥ መስመር የሚያወሩኝ ብዙ ሰዎች አሉ። እንዴት ይሄንን ፐርፎርማንሳቸውን ኢምፕሩቭ ማድረግ እንደሚፈልጉና ወሲብ ላይ ያላቸውን አቅም እንዴት መገንባት እንዴት ማስተካከል እንዴት ምን ያህል ጊዜ መቆየት እንደሚችሉና ደግሞ ይሄንን ነገር ወይም የወሲብ ላይ ቶሎ የመጨረስ ችግር ያለባቸው ወንዶች እንዴት ነው ይሄንን ነገር አስተካክለው ለብዙ ደቂቃ ወሲብ ላይ መቆየት የሚችሉት የሚለው ነገር ብዙ ጊዜ ብዙ ወንዶች የጠየቁኝ ጥያቄ ነው ማለት ነው። እንግዲህ በዛሬው ርዕሴ ላይ ማወራላችሁ አሁን የነገርኳችሁ ነገር ብዙ ጊዜ ወንዶች ወሲብ ላይ ምን ያህል ጊዜ መቆየት አለባቸው፣ ያንን ለማድረግ ደግሞ ምን የሆኑ ጥበቦችን መጠቀም አለባቸው ወይም ደግሞ ምን አይነት ዘዴዎችን መጠቀም አለባቸው የሚለውን በደንብ በሰፊው የማወራ ይሆናል ማለት ነው። እንግዲህ ለኔ አዲስ የሆናችሁ ሰዎች እኔ ዶክተር ሱራፌል እባላለሁ። የጤና ባለሙያ ነኝ። ማንኛውንም አይነት ጥያቄ በተጠይቁኝ መልስ የምታገኙበት ቻናል ነው። ቻናሉን ሰብስክራይብ በማድረግ አንድ ጊዜ ብቻ የደወል ምልክቷን በመጫን የዚህ የዩቲዩብ ቻናል ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ ማለት ነው። ምክንያቱም ይህ ዩቲዩብ ቻናል በጣም የሚማሩበትና አስተማሪ ቪዲዮዎች ብቻ የሚለቀቅበት ቻናል ስለሆነ ቻናሉን ሰብስክራይብ በማድረግ አንድ ጊዜ ብቻ የደወል ምልክቷን በመጫን የዚህ የዩቲዩብ ቻናል ቤተሰብ እንድትሆኑ በትህትና እጠይቃችኋለሁ በድጋሚ ማለት ነው። እንግዲህ ወደ ዛሬው ቪዲዮ ከመግባቴ በፊት በደንብ በጥሞና እንድታዳምጡኝና የምናገራቸውን ነገሮች ተግባራዊ እንድታደርጓቸው እፈልጋለሁኝ። ምክንያቱም የማወራው ነገር ምንም ለናንተ ምንም ነገር ከሆነና ድንጋይ ላይ ውሃ ማፍሰስ እንዳይሆንብኝ ማለት ነው በደንብ እንድትሰሙኝና ይሄን ነገር ደግሞ እንድትተገብሩት እፈልጋለሁ። ምክንያቱም ብዙ ወንዶች በወሲብ ዙሪያ ላይ በጣም አስቸጋሪ ሁኔታ ውስጥ ይገባሉ። ትዳራቸውን እስከ መፍታት ድረስ የሚያደርሳቸው ነገር ነው። ምክንያቱም በጣም በዚህ ነገር ላይ አለመጣጣም ካለ በጣም አስቸጋሪ ሁኔታ ውስጥ ይገባሉ ማለት ነው። ኢቭን ወልደውም እንኳን ቢሆን ትዳራቸውን እስከ መበተን፣ የፍቅር ጓደኛ ከሆኑ ደግሞ ብዙ ዓመት አብረው ከቆዩ በዚህ ሁኔታ ላይ በድንገት ሊሆን ይችላል፣ ከመጀመሪያ ጀምሮ የመጣ ነገር ሊሆን ይችላል፣ አላስተካክለውም ማስተካከል አልችልም የሚል ስሜት ከተሰማቸውና ይህንን ነገር ለማስተካከል ሞክረው ካቃታቸው ብዙ ጊዜ እንደዚህ አይነት ሁኔታዎች ይፈጠራሉ ማለት ነው። ምክንያቱም በወሲብ ዙሪያ ላይ በጣም ትልቁ ኢሹ የሚሰጠው ስለሆነ ማለት ነው። በጣም ትልቅ ጉዳይ ስለሆነ በዚህ ነገር ብዙ ትዳሮች ይፈርሳሉ፣ ብዙ ፍቅረኛሞች ይለያያሉ ማለት ነው። ስለዚህ በደንብ እንድታዳምጡኝና ቪዲዮ የማወራቸውን ነገሮች በአጠቃላይ እንድትተገብሯቸው እፈልጋለሁ። እንግዲህ ወደ ዛሬው ቪዲዮ ስገባ አንድ ወንድ ልጅ የወሲብ ፐርፎርማንሱን ለመጨመር ምን ማድረግ አለበት? በመጀመሪያ ደረጃ ላይ አንድ ወንድ ልጅ ብዙ ጊዜ ብዙ ወንዶች ምንድነው የሚያደርጉት? ራሳቸውን ቀድመው ያዘጋጃሉ። ራሳቸውን ቀድመው የሚያዘጋጁ ከሆነ ቶሎ የመጨረስ ሁኔታዎች በጣም ከፍተኛ ይሆናል ማለት ነው። እንዴት ነው? ራሳችሁን ቀድማችሁ አታዘጋጁ። ያ ማለት ለምሳሌ አንድ ግንኙነት ለማድረግ በምትፈልጉ ጊዜ እንደዚህ አድርጌ እንደዚህ ብዬ ራሳችሁን በጣም አክቲቭ የምታደርጉት ከሆነ ኦቨር ራሳችሁን የምታዘጋጁት ከሆነ በጣም በትንሽ ደቂቃ ውስጥ ቶሎ የመጨረስ ችግር ይመጣባችኋል ማለት ነው። ያንን የማታደርጉት ምንድነው? አንደኛ ፍቅር የሚያነሳሳ ወሲባዊ ስሜትን የሚያነሳሳ ነገሮችን በማድረግ እሷን በማዘጋጀት ቀድማችሁ ራሳችሁን ስሜታችሁን ይዛችሁ ማለት ነው ራሳችሁን ቀድማችሁ ካለማዘጋጀት ራሳችሁን መቆጠብ ይኖርባችኋል። በጣም ትልቁና ዋነኛው ምንድነው? በዚህ ዙሪያ ላይ እንደዚህ አይነት ሁኔታ ውስጥ ያሉ ሰዎች ምንድነው ራሳቸውን ቀድመው የሚያዘጋጁ ናቸው ማለት ነው። ራሳችሁን ቀድማችሁ ማዘጋጀት የለባችሁም ማለት ነው። እዚህ ጋር ልነግራችሁ የምፈልገው ነገር ምንድነው? ብዙ ጊዜ በዚህ ሁኔታ ውስጥ ራሳችሁን ቀድማችሁ የምታዘጋጁ ከሆነ በጣም በአስቸጋሪ ሁኔታ ውስጥ የምትገቡት ምንድነው? አንደኛ ኦፕን ኮሚኒኬሽን የለም። በኋላ ላይ እመጣበታለሁ። ኮንፊደንሳችሁን ያሳጣችኋል። ቶሎ የመጨረስ ሁኔታዎች ይመጣሉ ማለት ነው። ምንድነው? ብዙ ጊዜ ወንዶች መጠጥ ይጠጣሉ። ያበረታታኛል። ወደ ወሲብ ከመግባቴ በፊት መጠጥ ብጠጣ በጣም ያበረታታኛል፣ እንደዚህ ያደርጋለሁ
ወሲብ ጊዜን ደግሞ ያራዝምልኛል ብላችሁ በጣም ብዙ ጊዜ የምትሉ ወንዶች አላችሁ። ኮሜንት ላይም ስለደረሰኝ ነው ወይም በውስጥ መስመርም ያወራኝ ልጅ ስላለ ነው ማለት ነው። እንደዚህ አይነት አስተሳሰብ ካላችሁ ይህንን ነገር ማቆም ይኖርባችኋል ማለት ነው። ምክንያቱም እንደውም መጠጥ በምትጠጡ ሰዓት በእርግጥ የወሲብ ፍላጎታችሁን በትንሹ ሊጨምር ይችላል፣ ግን ሳይበዛ ማለት ነው። ብዙ ጊዜ መጠጥ ይጠጡና ምንድነው ያደረጉት ምንም አይነት የብልት መነሳት ምናምን ችግር ያጋጥማቸዋል ማለት ነው። ያ ማለት ደግሞ እንደዛ አይነት ሲቹዌሽን ውስጥ ካልነበሩ ከዚህ በፊት ይሄ ነገር ከመጣባቸው ምንድነው የሚሆኑት? አንደኛ ሳይኮሎጂካሊ በጣም ይጎዳሉ ማለት ነው። እንደዚህ ይመጣብኛል ድጋሜም አሁንም እንደዚህ ይሆንብኛል እያለ ብዙ ጊዜ እንደዚህ አይነት ሁኔታ ውስጥ የሚፈጠሩት ይሄ አስተሳሰብ ይሄ አመለካከት ሲመጣ ነው ማለት ነው። ስለዚህ ይሄንን ነገር በደንብ መተው ይኖርባችኋል ማለት ነው። የምታጨሱ ሰዎችም ካላችሁ ይሄን ነገር ማቆም ይኖርባችኋል። ምክንያቱም ቶሎ እንድትጨርሱ ስለሚያደርጋችሁ ማለት ነው። ብዙ ጊዜ በዋነኝነት አሁን የነገርኳችሁ ራሳችሁን ቀድማችሁ ማዘጋጀት በጣም ትልቁን ሚና የሚጫወት ነው። ቶሎ እንድትጨርሱ የሚያደርጋችሁ ነው ማለት ነው። ምክንያቱም በተገቢው ሁኔታ ራሳችሁን አዘጋጅታችሁት እንደዚህ ለማድረግ ወይም ደግሞ በጣም ሰንሲቲቭ ሆናችሁ የምትቀርቡ ከሆነ ወይም ደግሞ ወሲብ ሰዓት ላይ በጣም የምትቸኩሉ ከሆነ እንደዚህ ለማድረግ ማለት ነው በጣም አስቸጋሪ ነው። በጣም በትንሽ ደቂቃ ውስጥ ወሲብ መፈጸም ትችላላችሁ ማለት ነው። ያ ብዙ ዲሌይ ማድረግ አትችሉም፣ መቆየት አትችሉም ማለት ነው። ስለዚህ በጣም አስቸጋሪ ነው የሚሆንባችሁ። ሌላኛው ምንድነው ኦፕን ኮሚኒኬሽን ማለት ነው። ኦፕን ኮሚኒኬሽን ስንል በግልጽ ማውራት ካላችሁ ከፍቅር አጋራችሁ ሊሆን ይችላል፣ ከትዳር አጋራችሁ ሊሆን ይችላል። ኦፕን ሆናችሁ ከሷ ጋር ማውራት ይኖርባችኋል ማለት ነው። ያ የሚሆነው ምንድነው አንደኛ የተፈጠረው ችግር ወይም በእናንተ ውስጥ የተፈጠረ ነገር ካለ ኮንፊደንሳችሁን ሊቀንስ የሚያደርግ ነገር ካለ ወይም ደግሞ በወሲብ ጊዜያችሁ ደስተኛ ማትሆኑ ከሆነ እናንተ በውስጣችሁ የቀረጻችሁት ነገር ይኖራል። ግንኙነት በምታደርጉ ሰዓት ብዙ ጊዜ ደስተኛ አይደለችም፣ ደስተኛ ነች ወይም አይደለችም የሚለውን ነገር በራሳችሁ ደስተኛ አለመሆኗ ምልክት የምታዩ ከሆነ እሷ ደግሞ ደስተኛ ሆና ወይም ደግሞ ሳትሆን የምታሳያቸው ምልክቶች ይኖራሉ ማለት ነው። ስለዚህ ያንን ኦፕንሊ በጣም መጠየቅ ይኖርባችኋል። ከፍቅር አጋራችሁ ወይም ደግሞ ከትዳር አጋራችሁ ጋር በደንብ ማውራት ይኖርባችኋል ማለት ነው። ክሎዝሊ ማውራት ይኖርባችኋል። ያ የሚጠቅማችሁ ምንድነው አንደኛ ኮንፊደንሳችሁን ይጨምርላችኋል። ያ ማለት እንደዚህ ስታደርገኝ እንደዚህ ደስ ይለኛል፣ እንደዚህ ስታደርገኝ እንደዚህ ደስ ይለኛል ወይም ደግሞ የእናንተን ኮንፊደንስ የሚጨምር ነገር በምትነግራችሁ ሰዓት፣ በምታወሩ ሰዓት፣ ክሎዝ በምትሆኑ ሰዓት በጣም አሪፍ ነው የሚሆነው ማለት ነው። ስለዚህ ከትዳር አጋራችሁ ወይም ደግሞ ከፍቅር አጋራችሁ ጋር ኦፕን ሆናችሁ በምታወሩ ሰዓት አንደኛ ቅድም እንደተናገርኩት ማለት ነው የኮንፊደንሳችሁን መጨመር ከቻላችሁ በምታደርጉት ወሲብ በጣም ደስተኛ ትሆናላችሁ። ለብዙ ደቂቃ መቆየት የምትችሉበት አጋጣሚዎች አሉ ማለት ነው። ብዙ ጊዜ ወንዶች የሚቸገሩት ምንድነው በወሲብ ጊዜ የምታሳያቸው ሪያክሽን ወይም ደግሞ የምታሳያቸው ሁኔታ በጣም እነሱ በሚገምቱት መንገድ ማይሄድላቸው ከሆነ ደስተኛ አይደለችም፣ እኔም አልችልም፣ እንደዚህ ማድረግ ላስደስታት አልቻልኩም ማለት ነው ብለው በጣም ያስባሉ። ይሄን ነገር ማቆም ይኖርባችኋል። ከሷ ጋር የተፈጠረውን ነገር እያንዳንዱን ነገር ኦፕን ሆናችሁ ዲስከስ ማድረግ መልመድ አለባችሁ ማለት ነው። ይሄንን የምታደርጉ ከሆነ በቀላሉ ነገሮቻችሁን ማስተካከል ከሷ ጋር ሆናችሁ ማስተካከል የምትችሉበት ሁኔታዎች ይኖራሉ ማለት ነው። ምክንያቱም በምታደርጉ ሰዓት እሷ ምን አይነት ሁኔታዎችን በምታደርጉ ሰዓት ደስተኛ እንደምትሆን ሁሉን ነገር ኦፕን ሆና እንድትነግራችሁ ካደረጋችሁ በቀላሉ ደስተኛ የሆነ የወሲብ ጊዜ ማሳለፍ ትችላላችሁ ማለት ነው። ሌላኛው ነገር ምንድነው ዋነኛው ትልቁ ማለት ነው ኮንፊደንስ የሚጨምርላችሁን ነገር ማድረግ ነው። ይሄንን ስላችሁ በወሲብ ጊዜ አበረታች የሆኑ መድኃኒቶችን መጠቀም ሳይሆን ራሳችሁን ኮንፊደንስ የሚጨምር ነገር ማድረግ በወሲብ ሰዓት ሊሆን ይችላል። እሷን በምታስደስቱ እንደሆነ ከሷ መስማት ሊሆን ይችላል። ቀደም እንደተናገርኩት ኦፕን ኮሚኒኬሽን ያልኩት ማለት ነው። ግልጽ ሆናችሁ በምታወሩ ሰዓት ኮንፊደንሳችሁን የሚጨምር ነገር አዘውትራችሁ ማድረግ። ብዙ ጊዜ ብዙ ወንዶች ምንድነው የሚያደርጉት ይሄንን ችግር ከመናገር ይልቅ ለትዳር አጋራቸው
ወይም ደግሞ ለፍቅር አጋራቸው ከመናገር ይልቅ በራሳቸው ለመፍታት የሚያደርጉት ጥረት ወደማይሆን ሁኔታ ውስጥ ይከታቸዋል። ወደ ማስተካከል ወደማይችሉበት ሁኔታ ውስጥ ሊከታቸው ይችላል ማለት ነው። ስለዚህ ኦፕን ሆናችሁ ዲስከስ ማድረግ ይኖርባችኋል ማለት ነው ከትዳር አጋራችሁ ወይም ከፍቅር አጋራችሁ ጋር። ብዙ ጊዜ ምንድነው የሚያደርጉት በራሳቸው ለመፍታት ሲሞክሩ ወይም ደግሞ መድኃኒቶችን አበረታች መድኃኒቶችን ለወሲብ አበረታች መድኃኒቶችን ስትጠቀሙ በተለይ የምትጠቀሙ ኪኒን የምትጠቀሙ ሰዎች በጣም አስቸጋሪ ሁኔታ ውስጥ ይከታችኋል። ኮንፊደንሳችሁን እያጠፋው ስለሚሄድ ካለሱ ምንም አይነት ነገር ማድረግ እንደማትችሉ በውስጣችሁ ስለምታሳምኑት አንደኛ እሱን ነገር ካላገኛችሁ ወይም ደግሞ እሱን ካልወሰዳችሁ ምንም ነገር ግንኙነት ማድረግ አትችሉም። ወይም ደግሞ እሱን ሳታደርጉ በምታደርጉ ሰዓት ቶሎ የመጨረስ ችግር ይመጣባችኋል። ያ ነገር ደግሞ ምንድነው የሚያደርጋችሁ እሱ ላይ ጥገኛ እንድትሆኑ ያደርጋችኋል ማለት ነው። ስለዚህ ይሄንን ነገር በደንብ መቅረፍ ይኖርባችኋል። እንደዚህ አይነት ኮንፊደንሳችሁን የሚቀንስ ነገር በአጠቃላይ መተውና ማቆም ይኖርባችኋል ማለት ነው። ስለዚህ ይሄንን ነገር በደንብ እንድታጤኑትና ይሄንን ነገር ያደረጋችሁ ያላችሁ ወንዶች ካላችሁ ይሄንን ነገር ማቆም ይኖርባችኋል ማለት ነው። ሌላኛው ምንድነው የተለያዩ የወሲብ ሁኔታዎችን መጠቀም ነው። የተለያዩ የወሲብ ሁኔታዎችን ስል ምንድነው የወሲብ አይነቶች አሉ የተለያዩ ማለት ነው። እነሱን ባደረጋችሁ ሰዓት የራሳችሁን የወሲብ ፐርፎርማንሳችሁን መጨመር ትችላላችሁ ማለት ነው። በቀላሉ ለብዙ ደቂቃ መቆየት የምትችሉ ይሆናል ማለት ነው። አንደኛ የትዳር አጋራችሁን ወይም ደግሞ የፍቅር አጋራችሁን ደስተኛ የምታደርጉበት የወሲብ ሁኔታዎች ይኖራሉ። እሷ የምትፈልገውን አይነት ማለት ነው። እንደዛ በምታደርጉ ሰዓት አንደኛ የኮንፊደንሳችሁን ይጨምርላችኋል። እሷ ደስተኛ ከሆነች ደግሞ ዋናው ዓላማ የሚሆነው እናንተ የራሳችሁን ስሜት መጠበቅ ብቻ ሳይሆን ለሷ ስሜት መጨነቅ ነው። ያን የሚሆነው ደግሞ ከሷ ጋር ክሎዝ ሆናችሁ በግልጽ መነጋገር ማውራት ስትችሉ ብቻ ነው ማለት ነው። ስለዚህ ይህንን ነገር መተግበር ይኖርባችኋል። ሌላኛውና ብዙ ጊዜ ቪዲዮ ላይም የማነሳው ነገር ምንድነው ራሳችሁን በራሳችሁ እባካችሁ አታርቁ። ራስ በራስ የምታረቁ ሰዎች ወደማይሆን ሁኔታ ውስጥ ትገባላችሁ። አንደኛ ቶሎ የመጨረስ ችግር፣ ሁለተኛው ነገር ደግሞ የብልት አለመቆም ችግሮችን ተያይዘው ይመጡባችኋል ማለት ነው። እባካችሁ እንደዚህ የምታደርጉ ወጣቶች ይሄን ከዚህ ነገር ሙሉ ለሙሉ ብትወጡ በጣም መልካም ነው። ምክንያቱም ራሳችሁ የመፍራት ሁኔታ ኖሮባችሁ ሊሆን ይችላል፣ ወይም ደግሞ ወጣትነት ይዟችሁ ብዙ ነገር የምታደርጉት ሊሆን ይችላል። ግን እሱን ነገር በጣም ወደፊት የሚያመጣባችሁ ነገር በጣም ትልቅ ስለሆነ በብዙ ቪዲዮዎችም ተናግሬ ዋለሁኝ። እባካችሁ እሱን ነገር ከማድረግ መቆጠብ ይኖርባችኋል ማለት ነው። እነኚህን ነገሮች ከተገበራችሁ በቀላሉ ለብዙ ደቂቃዎች ወሲብ ላይ መቆየትና ባለቤታችሁን ወይም ደግሞ የትዳር አጋራችሁን ወይ የፍቅር አጋራችሁን ማስደሰት የምትችሉበት ሁኔታዎች ይፈጠራሉ ማለት ነው እነኚህን ከተገበራችሁ። ስለዚህ እነዚህ የተናገርኳቸውን 5 ነገሮች በደንብ በጥሞና ማለት ነው ማድረግ ይኖርባችኋል የተሻለ የወሲብ ጊዜ እንዲኖራችሁ ማለት ነው። እንግዲህ ይሄንን ይመስል ነበር የዛሬው ቪዲዮዬ። በጣም ስለተከታተላችሁኝና እስከመጨረሻው ስላደመጣችሁኝ በጣም ነው የማመሰግነው። በቀጣይ አስተማሪ ቪዲዮ እስከምንገናኝ ድረስ መልካም ቆይታ እያልኩኝ ቸር ሰንብቱልኝ።